ያለነው እንግዲህ በቅዱስ ባርባራዊም በሰርጊዮስ ቤተ መቅደስ ነው። የሰርጊዮስ ቤተ መቅደስ ውስጥ እንግዲህ ግራውንድ ውስጥ ገብተን እመቤታችን ለ3 ወር በዚህ ቦታ ላይ ተደብቃ ከሄሮድስ ሰራዊት ተደብቃ የተቀመጠችበት ቦታ ነው። እዚህ ቦታ እንግዲህ በሚቀመጡበት ሰዓት ከቅዱስ ጊዮርጊስ ከላይ ጀምረን ስንመለከተው ተራራውን ቅዱስ ጊዮርጊስ ይዞት ከዛ በታች ያለው እንግዲህ በዝቅታ ቦታ ላይ የሚገኝ ሲሆን ይሄ ደግሞ የአባይ ተፋሰስ ቅርብ ሆኖ በጣም እጅግ ግራውንድ ነው የምናየው ቦታ ነው። እንደምትመለከቱት እንግዲህ ከእንጨት የተሰሩ ቅርጻቅርጾች እናያለን። እነዚህ ቦታዎች ደግሞ በጡብ የተሰሩ በጡብ የተለበጡ ናቸው። ይሄ እንግዲህ ከቅዱስ ሰርጊዮስ ቤተ መቅደስ ውስጥ የእመቤታችን 3 ወር የተቀመጠችበት ቦታ ላይ እና በቦታው ላይ ደግሞ በምትኖርበት ሰዓት ደግሞ ቅዱሳን ቤተሰቦች ከዚህ ጋር ናቸው። በአሁኑ ሰዓት ደግሞ ለቅዳሴ ጸበል እና ለተለያዩ የቤተክርስቲያን አገልግሎቶች ከዚህ በመውሰድ ይጠቀማሉ። ወደ ውስጥ ወደ ደረጃው ደግሞ ሲመለከት እንግዲህ 3 ወር የተቀመጠችበትን ወይም ደግሞ 3 ወር ተጠልለው የነበሩበትን ቦታ እናያለን ማለት ነው። ወደ ታች እንወርዳለን። እንግዲህ ከላይ እንደተመለከትነው አሁን ደግሞ እዚህ ውስጥ የምንመለከተው እመቤታችን ለ3 ወር የተቀመጠችበት ቦታና ቅዱሳን ቤተሰቦቹ በዚህ ውስጥ ተጠልለው የነበረበት ቦታ ነው። 3 ወር ሙሉ እመቤታችን በዚህ ውስጥ ተመሽጋ ወይም ደግሞ ተጠልላ ትኖርበት የነበረበት ቦታ ነው። እጅግ ውብና የሚያምር ድንቅ ነው። የተሰራውም እንደምትመለከቱት ከጡብ ነው። እኛም ደግሞ ይህንን ነገር ለማየት ስለ አደለን የእግዚአብሔር ስም የተመሰገነ ይሁን። እንግዲህ በቁስቋም ደግሞ ይሄ ፕሮግራም ያመለጣችሁ ጥር 19 እስከ የካቲት 1 ድረስ ደግሞ ላስተሪዮ ፕሮግራም ያዘጋጀን መሆኑን እየገለጽን እናንተም ደግሞ መታችሁ የዚህ የበረከት ተሳታፊ እንድትሆኑ በፍቅር እንጋብዛለን።